ሰላም እንዴት ናችሁ? ውድና የተከበራችሁ የቴሌግራም ቻናል ላይ የቲክቶክ ቻናል ቤተሰቦች ዛሬ ደግሞ ዶላር እንዴት አድርገን ከአንድ ኤክስቼንጅ ወደ ሌላ ኤክስቼንጅ ዛሬ ማሳያችሁ ከባይቢት ኤክስቼንጃችን ወደ ባይናንስ ኤክስቼንጃችን እንዴት ትራንስፈር ማድረግ እንደምንችል ነው ማሳያችሁ። እንግዲህ ወደዚህ እንመጣለን መጀመሪያ። ከዛ ዊዝድሮዋል የምትለውን አንድ ጊዜ ክሊክ እናደርጋታለን ማለት ነው እንደዚህ በምታዩት መልኩ። ከዛ እዚህ ጋር ዊዝድሮዋል ስንመጣ ክሪፕቶዋል ዊዝድሮዋል ኦንቼን ዊዝድሮዋል የምትለውን እንነካዋለን ማለት ነው። እዚህ ጋር ኦንቼን ዊዝድሮዋል የምትለውን ከመረጥን በኋላ ማስተላለፍ የፈለግነው USDT ዶላር ነው አይደል? ዶላር የሚለውን USDT የሚለውን ነካለን። ከዛ ኦንቼን ዊዝድሮዋል የሚለውን ከነካን ወዳ አድሬስ ከባይናንስ እናመጣለን። ከባይናንስ ለማምጣት እዚህ ጋር መተን አድ ፋንድ የምትለውን ነክተን ዲፖዚት ክሪፕቶ የምትለውን ነካለን። ከዛ እዚህ ጋር USDT የምትለውን ከመረጥን በኋላ ከነዚህ ቼኖች መካከል ላይ እዚህ ጋር ምን መርጠው ምን መሰላችሁ? እዚህ ጋር ኔትወርክ የሚለው ጋር ስትነኩት በምታዩት መልኩ ምን ያህል ፊ እንዳላቸው ያሳያል። ከነዚህ ውስጥ አፕቶስ የሚባለው 0 ፊ ነው። አፕቶስ የሚባለውን እንመርጣለን። ስለዚህ እዚህ ጋር እንመጣና APT ወይም አፕቶስ የሚባለውን ብሎክቼን እዚህ ጋር መተን ምን እናደርጋለን ማለት ነው ኮፒ እናደርጋለን። ኮፒ ካደረግን በኋላ እዚህ ጋር እናደርጋለን። እዚህ ጋር ማክሲመም እንለዋለን። የዶላሩን መጠን ማክሲመም ካልነው በኋላ አድሬስ ላይ መተን ምን እናደርጋለን ማለት ነው ቅድም ያመጣነውን አድሬስ ፔስት እናደርገዋለን ማለት ነው። ፔስት ካደረግን በኋላ ልክ በዚህ መንገድ ትንሽ እንጠብቀዋለን ማለት ነው። ከታች ኮሜንት ዊዝድሮዋል የምትለዋ ስትበራለን ቬሪፋይድ አድሬስ ይሆንልናል ማለት ነው። እንደምታዩት አድሬሱ ቬሪፋይድ ይለናል። ከዛ እዚህ ጋር ኮንፊርም የምትለዋን እንነካታለን ማለት ነው። ከዛ እዚህ ጋር ወደ ኢሜይላችንና ወደ ጉግል አውተንቲኬተር ፓስወርድ ይልካል። እነሱን አምጥተን እንሞላለን። እዚህ ጋር ጌት ኮድ ስንለው ወደ ኢሜይል ጋር እንደምታዩት ጌት ኮድ ስንለው ወደ ኢሜይል ፎቶ ይልካል ማለት ነው። ከዛ አውተንቲኬተር ፓስወርድ እንሞላለን ማለት ነው። ከዛ እዚህ ጋር እንደምታዩት ዊዝድሮ ካልነው በኋላ ፓስወርድ ሞልተን ስንለው ሳብሚት ሰክሰስፉል ይለናል ማለት ነው። ቪው ዊዝድሮዋል ሂስትሪ የምትለዋን እዚህ ጋር ስትነካው ዊዝድሮዋል ላይ እንደምትመለከቱት ዊዝድሮ ያደረግንበት የዶላር አማውንት ከዚህ በፊት 400 300 ምናምን ነገር በምታዩት መልኩ ይደረደርልናል ማለት ነው። እዚህ ጋር እንደምታዩት ስንነካው አንደር ሪቪው ይላል ማለት ነው። አንደር ሪቪው ላይ ትንሽ ይቆያል ማለት ነው። ምን ያህል ደቂቃ ይቆያል የሚለው ከ5 እስከ 10 ደቂቃ ሊቆይ ይችላል ማለት ነው። ይህም እንደ ኔትወርካችን ነው የሚፈጀው ማለት ነው። ልክ እንደዚህ ካልነው ወዳ ኖት ነው የምትለዋን እዚህ ጋር እንነካለን። አንድ ጊዜ ባክ የምትለዋን እንለካለን። ከዛ ወደ ዋና እንመለሳለን። ከዛ እዚህ ጋር እናደርጋለን ሪፍሬሽ ስናደርገው እንደምታዩት PNL -$300 ይላል ማለት ነው። ከዛ ከላይ እንደምታዩት እዚህ ጋር ምክንያቱም $303 ወደ ባይናንስ ልከናል ማለት ነው። ስለዚህ ወደ ባይናንሳችን እንሄድና እንጠብቀዋለን ማለት ነው። ባይናንስ ላይ እንሄዳለን። አድሬሳችንን ባክ እንለዋለን። ብዙ ጊዜ ኮፒ ስታደርጉ መጠንቀቅ አለባችሁ። እዚህ ጋር እንደምታዩት ሪፍሬሽ እያደረግን እንጠብቀዋለን ማለት ነው። ማክሲመም 2 ደቂቃ ምናምን ቢፈጅበት ነው ማለት ነው። ማክሲመሙ ማለት ነው። እዚህ ጋር እንደምታዩት ፕሮሰሲንግ እያደረገ ነው። ወደ $303 ገቢ ተደርጎልናል ማለት ነው። እዚህ ጋር እንደምታዩት ፕሮሰሲንግ እያለን ይጠብቀናል ማለት ነው። በምታዩት መልኩ ፕሮሰስ እያለ ይጠብቀናል። ትንሽ ፕሮሰሲንግ የሚለው አፕቶስ የሚጠቀሟቸው ኔትወርኮች ፍጥነታቸውን ለማሳየት ነው ማለት ነው። ትንሽ እንጠብቀው ፕሮሰሲንግ። እንደምታዩት ያለን USDT እንደምታዩት 303 ገብቶበት ወደ $3200 አካባቢ ሆኖናል ማለት ነው። ተጨማሪ የኦንላይን ስራዎችን መረጃ ማግኘት ከፈለጋችሁ ቴሌግራም ቻናሌን ተቀላቀሉት። ሊንክ ባዮ ላይ አለ።